ማነው? አቤት ነው በርቶላ አትከፍቱም እንዴ? እኛ እዚህ ተገትራ መዋል አለበት እና ቀስ ብላችሁ አታንኳኩም እንዴ? ምን ነው ቀስ ብላችሁ ወረዳ እኮ ነው የመጣ ነው። የዚህ ቤት ባለቤት ማን ነው? እኔ ነኝ። ኦኬ ስንት ተከራይ ነው ያለው? 2 ወንበር የለሽም እንዴ? ላምጣልሽ? ያው እሱ ላይ ቁጭ ብረት 2 እኛ ቦታ አልመርጥም። ችግር የለውም። ኦኬ እና ስራ አለሽ? የለኝም። ምን ነው የምትሰሪው? ልጅ እያሳደግኩ ነው። ኦኬ ልጅ ታሳድጋላችሁ? ምንድን ነው ቆይ ችግራችሁ? እዚህ ሰፈር ዝም ብላችሁ ልጅ አትፈልፍሉ። እኛ የዳይፐር ጉዳይም ትላላችሁ፣ መንግስት ጋር ታመጣላችሁ ችግራችሁ። ኑሮ ጨመረ፣ በርበሬ ጨመረ እንደሆነ ይሄ እኮ የሚመጣው ከቤተሰብ ብዛት ነው። ለዛ ቤተሰባችሁን ቀንሱ እናንተ። ያው እንግዲህ እዚህ ጋር በዚህ እድሜ ልጅ ፈልፍለሽ እዚህ ጋር ማሳደግ አይጠበቅብሽም። ወጥተሽ ስራ ነው መስራት ያለብሽ። ይገባሻል አይደለ? ወደፊት እያሰብኩ ነው እንግዲህ ነው ማተር። ለማንኛውም እኛ እንግዲህ የመጣነው ከወረዳ 9 ነው። እዚህ ጋር ያሉትን የቤተሰብ አባል ለወደፊት ነው። እኛ ቆርቆሮ በቆርቆሮ የሚሆን ነገር አንፈልግም። እዚህ ከተማው የሚያቆሽሽ ነገር አንፈልግም። ይሄንን ከፈለጋችሁ በብሎኬት ትሰራላችሁ፣ ካለበለዚያ አፍሳችሁ እንትን ትላላችሁ። ስምሽን ንገሪኝ እስኪ። ወይንሸት። ኦኬ ወይንሸት። እሺ እየተከራያችሁ ስም የሉም እንደ ቤት የሉም፣ ስራ ናቸው። ኦኬ ይሰራሉ። አዎ ተከራይ ይሰራል። አከራይ ቁጭ ብሎ የተከራይን ብር ይበላል ማለት ነው። እዚህ በጣም ጥሩ። ስማቸው ተከራዮች ናቸው። ታደሉ። ስራዋ ምንድን ነው? ስራው አልጠየኳትም እስካሁን፣ አዲስ ናት። እንደ መታወቂያ ተቀብለሻታል? አዎ የሚመለከተኝም ይመጣል። የሚመለከታቸው አካላት ቀጣይ ተከራይ አዳነች። ስራዋ ምንድን ነው? እቤት ነው የምትውለው። ለፍራ ቤት የምትውለው ቆይ ወታሰረም እሷ ህመምተኛ ናት። እና በማን የምትተዳደረው? ያው እንግዲህ በመንግስትና በልጆቿ ነው። ኦኬ መንግስት ያግዛታል። መንግስት እኮ ያግዛል። ድሮም እናንተ ናችሁ እንዲህ ሚዲያ ላይ እያወጣችሁ የመንግስት ስም የምታንቋሽሹት እኮ። መንግስት ብዙ ነገር ነው ኢንቨስት እያደረገላችሁ ያለውና በአግባቡ ያለውን ነገር መጠቀም አለባችሁ። ለማኑ በፌስታል ነው እንደ ዕቃ የምትገዙት እስካሁን? አዎ ለምን አቁሙ ተብሎ በዜና ተነግሮ የለ እንዴ? ቲቪ የለሽም? አልሰማሁትም። ሰማሽም? እና ቲቪ የምትጠቀሚው ለምንስ ነው? ቲቪዋን ተበላሽታለች፣ አትሰራም። እንግዲህ ታያለሽ የእንትን ምንድን ነው ይሄ? ኦኬ አሁን እኔ የመጣሁት እንግዲህ ከወረዳ 9 ነው። ያው የህዝብ ብዛት ቆጠራ ጀምረናል። በዚህ ግቢ ውስጥ የሚኖሩት የሰው ብዛት አንቺ ከነባለሽ 3 ነሽ ማለት ነው ወይስ ሌሎች የፈለፈልሻቸው አሉ? አይ አንድ ብቻ ነው። ሶስት ናቸው። አዳነች እና ልጆቿ ስንት ናቸው? ወይስ ልጅ የላችሁም? 3 ናቸው። ኦኬ ሶስቱ ምንድን ናቸው? ሰራተኛ ናቸው ወይስ ምንድን ናቸው? አንዱ ገና ተማሪ ነው። ወደልድሎ ነው የሚገባው ማለት ነው። ኦኬ እሺ አንደኛውስ? አንደኛም ቀን ስራ ነው የምትሰራው። ኦኬ ቀን ስራ ለምንድን ነው በዚህ ዘመን ቀን ስራ ይሰራል እንዴ? ቆይ ለምንድን ነው የመንግስት ሰራተኛ ያልሆናችሁ? ለማንኛውም ችግሯ ነው ታያት ያለመማሯም ይሆናል እንግዲህ እኛ የአበሻን ችግር ለመፍታት እንትን የለብንም። ለማንኛውም እንግዲህ እና በዚህ ግቢ ስንት ሰው ነው የሚኖረው ማለት ነው አጠቃላይ? ታደሉም 2 ልጆች አላት። ምን እድሜያቸው ስንት ነው? ገና ህጻን ናቸው። ኬጂ ገና ነው የገባችው። ያው እንግዲህ ስለሰጠሽን መረጃ እናመሰግናለን። እና ምን ነው ሻይ ቡና ምናምን የለም እንዴ እናት? ኧረ ግቡ። አትገቡም እንዴ? ምን ግቡ ምናምን ትኛለሽ? አይነሽን ቃጣ እቺን ያሰልኩኝ እንትን አንቺ ብለሽ አጣሪኝ እንዴ? ያው ከወረዳ 9 ነው በጣ ነው ስላልሽ እንግዲህ አከብረንሽ ነው እንዳታፈርሽብን ቤታችን። መፍረስ ካለበት ችግር የለውም። በሚቀጥለው ጊዜ ስንመጣ እናጸዳለን። ቤታችንን ለማወቅ ያው ለእንትን ነው ለመረጃ ስለሚያገለግለን ነው። ለማንኛውም ያው እንግዲህ ጽዳት ትላንትና አጽዱ ብለን ነበር። ለምን ነው ያላጸዳችሁት? ያው ሰው ሁሉ ዝም ስለኛ አብረን ዝም አልን። ለምን ዝም ትያለሽ? በርሽ ላይ አጽጂ ብለንሽ የለ እንዴ? ለምን ነው ወጣ ብለሽ በርሽ ላይ ማታጸጂው? እናጸዳለን በቃ። መች ነው የምታጸጂው? ትላንትና ነግረሽ የሄድኩት እኔ እኮ ስራ ነው የምሰራው። እዚህ ጋር በየቀኑ መመላለስ አለብኝ። በዛ ላይ በር ሲንኳኳ አትከፍቱም በስነ ስርዓት። ምንድን ነው ችግራችሁ? ቆይ ምን ነው ታዲያ? ተቆጣሽ እኮ እናቴ። በቃ አልተመቸንም። ስራ ሰው በቤት አልነዋል ነው። ውሃ የላችሁም? ይሄ ለጌጥ ነው የቆመው እናውቃለን። አዎ ቦኖ እኛ እንደዚህ ከወረዳ የምንመጣ ሰዎችንና እንደዚህ ከቆጣሪ አንባቢ ሲመጣ በር በስነ ስርዓት ክፈቱ። እዚህ ጋር ተቀመጪ በቃ። እኔንም እዚህ አይደለ እንዲያስቀምጥሽ ደህና ወንበር እንኳን የለሽም። ደሃ ድሮም እዚህ እኛ ደሃና ሽሮ እናጠፋለን ብለናል ዜና ላይ እንደሰማሹ ከሆነ ማለት ነው። ሰው እዚህ ይሄን ኮተትሽን ካላጸዳሽ እንግዲህ የሚቀጥለው የራስሽ ነው። ለማንኛውም ነይ በርክተሽልኝ
ደህና ዋይ።